በሀገረ ናቫጆ ወደሚገኝ ሞኑሜንታል ቫሊ ልውሰዳችሁ። የስያሜው ፍቺ እንደሚጠቁመን የሐውልት ሸለቆ የተሰኘው ይህ ስፍራ እስከ 1000 ጫማ ወይንም 305 ሜትር ገደማ ቁመት ባላቸው ትልልቅ ሐውልት መሰል የሳንድስቶን ቁልሎች ተሞልቷል። እነዚህ ሁሉ ውብ ቁልሎች በተፈጥሯዊ መንገድ በብዙ ሺህ ዓመታት ቆይታ የተፈጠሩ ቢሆንም ከሐውልት ሸለቆ በስተሰሜን አቅጣጫ የሚገኝ አንድ ስፍራ ለየት ያለ ገጽታን ይዞ የዓለምን ሁሉ ትኩረት ስቧል። ድንጋዮቹ ያለ መዛነፍ ኪዩባዊ ቅርጽ የያዙ ሲሆን ሁሉም በሚያስደንቅ ሁኔታ በትክክል 90 ዲግሪ ይሰራሉ። ቀጥ ባለ መስመር ተቆርጠዋል። ገጾቻቸውም ያለ መጎራበጥ በአንጻራዊነት ወጥ ሆነው ከመቆረጣቸው ጋር ተያይዞ ሰው ሰራሽ በሆነ መሳሪያ የተቆረጡ እንደሆኑ ለማሰብ ሰፊ መንገድ ይከፍታል። ጥያቄ የሚጭረው ጉዳይ አብዛኞቹ ኪዩባዊ ድንጋዮች ከተቆረጡበት ቦታ ጋር የሚገጥሙ ቢሆንም አንዳንድ ከዋናው ድንጋይ ላይ የተቆረጡ ነገር ግን ቦታው ላይ የሌሉ ወይንም በሌላ አባባል በሆነ አካል ከቦታው ላይ የተወሰዱ ድንጋዮችን የሚያሳዩ ክፍት ቦታዎች አሉ። እንዴት ሊሆን ይችላል? እነኚህ ድንጋዮች ሳንድስቶን እንደመሆናቸው በተፈጥሯዊ መንገድ በዚህ መልኩ ሊቆረጡ እንደማይችሉ ይታወቃል። ይበልጡኑ አንዳንድ ድንጋዮች በሁሉም አቅጣጫ በአንጻራዊነት 21.5 ጫማ ወይንም 6.5 ሜትር ያህል ሆነው ያለ መዛነፍ ባለ 6 ጎን ቅርጽ ይሰራሉ። ይህ ማለት አንዱ ድንጋይ ብቻውን ወደ 670 ቶኖች ወይንም 670,000 ኪሎ ግራም ያህል ይመዝናል ማለት ነው። ከባዱ ሬክታንጉላር ድንጋይ ደግሞ ወደ 900 ቶኖች ያህል ይመዝናል። ሁሉም በአማረና በታቀደ መልኩ ተቆርጠው ለግንባታ ግብአትነት ሊወሰዱ ዝግጁ ተደርገው የተቀመጡ ይመስላል። ምክንያቱም እንደነዚህ ባሉ ከባድ ድንጋዮች ድርድር የተገነቡ ጥንታዊያን ግንባታዎችን መጥቀስ ስለሚቻል። ከዚህ በተጨማሪ በናቫጆዋውያን ማህበረሰቦች እንደተቀረጸ የሚነገርለት የድንጋይ ላይ ምስል ሰው መሰል ፍጥረቶችን ከክበባዊ ቅርጽ ጋር ይዞ ተቀርጿል። የናቫጆ ነዋሪዎች እንደሚያምኑት ከሆነ ክበባዊው ምስል ጊዜን የሚወክል ሲሆን በእነሱ እምነት ጊዜ በክበባዊ ወይንም እየዞረ ራሱን በሚደጋገም ምስል ይገለጻል። ሞኑሜንታል ቫሊ ውስጥ እና በአቅራቢያው ያሉ ቦታዎች ሁሉ በናቫጆዋውያን እንደ ሚስጥር ይታሰባሉ። እንደ ማህበረሰቡ እምነት ከሆነ እነዛ ሐውልት መሰል የሳንድስቶን ቁልሎች ኪዩባዊና ሬክታንጉላራዊ ድንጋዮች ሁሉ ታላላቅ ሰዎች የሰሯቸው እንደሆነ ይገለጻል። እናም ቦታው ከምድረ ገጽ እንዲጠፉ በተደረጉት በነዛ ታላላቅ በሚሏቸው ሰዎች ስልጣኔ ከተገነባው ከተማ የቀሩ ምልክቶች ናቸው። እነዛ ታላላቅ ሰዎች የተባሉት ፍጥረታት በሰሩት ጥፋት ምክንያት በአምላክ ፍቃድ እንዲጠፉና ከተማቸውም ትልልቅ ሐውልት መሰል ቁልላቶችን ይዘው ላለፈው ታሪክ ማስታወሻ እንደሆኑ ይነገራል። ከዛም በመቀጠል የናቫጆ ማህበረሰብ አፈ ታሪክ አንድ ቀልብ የሚስብ ታሪክ ይነግረናል። እንደ አፈ ታሪኩ ከሆነ ዓለማችን ብዙ ተደጋጋሚ ዘመናትን አሳልፋለች። እናም እያንዳንዱ ተደጋጋሚ ዘመናት ስልጣኔያቸውን አውድመው አዲስ የሆነ ስልጣኔ ጅማሩ መስርተው ተፈጽመዋል። የመጀመሪያውና ሁለተኛው ዓለም ባለመግባባት በእርስ በርስ ግጭት የወደመ ሲሆን በሶስተኛው ዓለም ደግሞ ሰዎች በሰሩት ወንጀልና ስርዓት አልበኝነት ምክንያት አምላክ በስራቸው አዝኖ በታላቅ ጎርፍ አጠፋቸው በማለት ናቫጆዋውያን ይተርካሉ። በዚህ ኃያል ጎርፍ ዙሪያ የብዙ ሀገራት ዜጎች አፈ ታሪክ ከሚገልጽልን ሐሳብ በላይ በሃይማኖት ተቋማት ዘንድ የሚታወቀው የኖህ ታሪክ ዋነኛ ተጠቃሽ ነው። እናም የኖህን ታሪክና የሁሉንም ሀገራት አፈ ታሪክ አንድ የሚያደርገው ሐሳብ ጥንታዊው የተራቀቀ ስልጣኔ በጥፋት ውሃ እንደወደመ የሚገልጸው ሐሳብ ነው። ታዲያ ይህ ማለት እነኚህ ድንጋዮች ከብዙ ሺህ ዓመታት በፊት የወደመው ስልጣኔ ቅሪቶች ናቸው ማለት ይሆን? በተጨማሪም ቦታው ላይ ያሉ የድንጋይ ላይ ምልክቶች ቦታው በአንድ ወቅት ከውሃ በታች እንደነበር ያሳያሉ። ታዲያ በዚህ ስፍራ ላይ ያሉ ድንጋዮችን በመመልከት በዓለም ዙሪያ ካሉ ተመሳሳይ ድንጋዮች ጋር ለማነጻጸር በመጀመሪያ ባልቤክ ሮክ ወደ ተባለው ተመሳሳይ ድንጋይ እንመልከት። ይህ የባልቤክ ድንጋይ የሊባኖን ጥንታዊያን ቅርሶች አካል ሲሆን በሀገረ ሊባኖን ከሚገኙ ጥንታዊያን ግንባታዎች መካከል ጁፒተር የተሰኘው ቤተ መቅደስ ከ800 ቶን የሚመዝኑ ድንጋዮችን አካቷል። ይህ ግዙፍ ድንጋይ ደግሞ ብዙ አርኪኦሎጂስቶች እንደሚስማሙበት ቢያንስ 9000 ዓመታትን ያህል አስቆጥሯል። ጥንታዊያን ከተሞች ግሪኮችና ሮማውያን
በእንደዚህ አይነት ከበባድ ድንጋዮች የቤተ መቅደሶቻቸውን መሰረት ያደረጉ ሲሆን ከዚህም በተጨማሪ ስቶን ኦፍ ዘ ፕሬግናንት ውመን የተሰኘው ይህ ድንጋይ ወደ 1000 ቶኖች ያህል ክብደት አለው። ይህ በእንዲህ እንዳለ የባልቤክ ድንጋዮች ሰው ሰራሽ እንደሆኑ ብንስማማም የናቫጆ ድንጋዮች ግን ሰው ሰራሽ ናቸው ብለን ማረጋገጥ አልቻልንም። ምክንያቱም አሁንም ቢሆን ተፈጥሯዊ ስሪት የመሆን እድል አለውና። ምንም እንኳን ሳንድስቶን የተባለው የድንጋይ አይነት በተፈጥሯዊ መንገድ በዚህ መልኩ ሊቆረጥ ባይችልም ሁሉም ባለበት ቅርጹን እንደያዘ ሊፈጠር ግን ይችላል። ይህም የሚሆንበትን መንገድ ለማብራራት ሂደቱ ብዙ ሚሊዮን ዓመታት ቆይተው የተከማቹ የድንጋይ ፍርስራሾችና አሸዋዎች በዚህ መልኩ ተጠፍጥፈው ሊቀረጹ ይችላሉ የሚል ጥናታዊ ሐሳብ አለ። ለአብነት ያህል በሰሜናዊው አየርላንድ ወደሚገኘው ጂያንትስ ኮዝዌይ ወደ ተባለ ስፍራ እንመልከትና ከተለመደው ተፈጥሯዊ ገጽታ ርቆ 14000 በሚሆኑ የተያያዙ ምሰሶች የተሰራ ሲሆን በብዛት ባለ 6 ጎን ናቸው። ጥናቱ እንደሚያሳየን ከብዙ ሚሊዮን ዓመታት በፊት በቦታው ላይ ከባድ የእሳተ ገሞራ ተፈጥሮ ፍንጥቅጣቂው አጠገቡ ባለው ውሃ ወዲያውኑ በመቀዝቀዙ ምክንያት ይህን የመሰለ ተፈጥሯዊ ገጽታ ሊፈጠር ችሏል። ተመሳሳይነታቸውና ቅርጻቸው ሰው ሰራሽ ቢያስመስላቸውም ግን በሚያስደንቅ መልኩ የተፈጥሮ ገጽታ መሆናቸው ተረጋግጧል። ሌሎችም ሰው ሰራሽ የሚመስሉ ነገር ግን ተፈጥሯዊ የሆኑ ቦታዎችን ብንመለከት በካሊፎርኒያ አትላንቲክ የሚገኘው ወደ 60 ጫማ ርዝመት ያለው ባለ 6 ማዕዘን ድንጋዮች ድርድር ተራራ፣ የአይስላንድ ስፋርቲፎስ ወይንም ብላክ ፎልስ የተሰኘው ቦታ፣ በአውሮፓ መካከል ደግሞ ፓንስካ ስካላ ወይንም ሎርድስ ሮክ የተሰኘው እይታን የሚማርክ ውብ ተፈጥሯዊ ስፍራ ተጠቃሾቹ ናቸው። እናም እነዚህ ሁሉ ውብ ስፍራዎች የተፈጥሮ ኃይል ምን ያህል ዓለማችንን እንደቀረጻት ይመሰክራሉ። ታዲያ ከዚህ በመነሳት በሞኒመንት ቫሊ በስተሰሜን አቅጣጫ የሚገኘው የናቫጆ ድንጋይ ተፈጥሯዊ ነው የሚል ድምዳሜ ሊሰጠው ይችል ይሆን? ይሁንና ፈጠንም ዘገየም የዚህ ቦታ ተፈጥሯዊነት ወይንም ሰው ሰራሽነት በጥናት የሚረጋገጥ ቢሆንም እናንተ ግን ምን ታስባላችሁ? ኮሜንት ላይ ሐሳብና አስተያየታችሁን ጠብቃለሁ። እስከ ቪዲዮ ፍጻሜ አብራችሁን ስለቆያችሁ እያመሰገንኩኝ በዚህ መልኩ የዛሬ መሰናዶን አበቃው። ላይክ፣ ሼር፣ ሰብስክራይብ እና የደውል ምልክቷን መጫን እንዳይረሳ። በቀጣይ አዲስና አስገራሚ መረጃ እስክንገናኝ ቸር ቆዩልኝ።